የአስመራ ከተማ ነዋሪዎች ሰሞኑን ምን እንደሰሙ አይታወቅም በጊዜ ወደ ቤት ገብተው እንደ ዶሮ መስፈር ጀምረዋል። ከተማው ጭር ብሎ ይታያል። የአስመራ መንገዶች የኔና የፊያሜታ ጊላይ ብቻ ነበሩ። እንደ ወትሮ ከራቪል ባር ሬስቶራንት ደጅ የመኪናዎች ሰልፍ አይታይም። እታገኝና ውሾቿ ብቻ ነበሩ መንገድ ላይ የሚታዩት። እታገኝና ውሾቿ ከካራቪል ደጅ አይጠፉም። እታገኝ እብድ ሴት ናት። ከሰው ውሻ ይሻላል እያለች ስትጮህ ታድራለች። ቡችሎቹንም በቅርጫት ይዛ ትዞራለች። ውሾቹ በሄደችበት ይከተሏታል። ከበዋት ይተኛሉ። እነሱ እያሉ ማን ወንድ ደፍሮ ይነካታል? ቦጫጭቀው ይጥሉታል። እታገኝ በጣም የምትወደው ሰው ነበራት ይባላል። ከህይወቷ አስበልጣ ስትወደውና ከራሷ አብልጣ ስታምነው ከዳት እና አበደች። እኔ ሰው አልወድም የውሻ እናት በሉኝ ትላለች። አንዳንዴ ኃላፊው አግዳሚው ዝም ብሎ ሳንቲም ይጥልላታል። ቆንጆ ድምፅ አላት። ምን ነው ዘጋኸኝ? እኔ እንኳን አልዘጋሁ አለችኝ ፊያሜታ። ከሰው ውሻ ይሻላል ትላለች። ግን ይኸውና ያለ ሰው መኖር አትችልም። ያለ ሰው ማን ሊኖር ይችላል? ምናልባት እግዚአብሔርም ራሱ ያለ ሰው ህልውና የለውም እያልኩ ስለ እብዷ ታገኝና ስለ ፍልስፍናዋ ሳስብ ነበር። ዝም ስላት አትወድም። መላ ሐሳቤና ትኩረቴ ወደ እሷ እንዲሆን ትፈልጋለች። ዝም ስል ስለ ሮማን የማስብ ይመስላታል እና ነገር ትጀምረኛለች። ምን ሆንሽና ትዘግኛለሽ አልኳት። አንተ የምትሄድበትን ቀን እያሰብኩ እንደ ርጉዝ ቀን መቁጠር ሰለቸኝ። አባቴ ይሞት አይ ቀይ ኮከብ ዘመቻ በማለት እድሏን አማረረች። ከሰሞኑ ቀልድና ሳቋ ጠፍተው ከሐዘን ሀገር የመጣች እንግዳ መስላለች። እና አልኳት እና አንተን የሚያስረሳኝ ወንድ መፈለግ አለብኝ። አንተም ወደ ጮኛ ይሄ ኖሯል። ከቅርብ ቀኖች ወዲህ የውሸት ኩርፊያዋን ትታ ማምረር ጀምራለች። እዝን ትክዝ ፍዝዝ ድንግዝ ትላለች። እኔ እንዳነጋገራት የምትፈልገውን ያህል እሷ አንዳንዴ በከባድ ዝምታ ተውጣ ትክዝ ፍዝዝ በማለት እንደ አዲስ ሰው ለረጅም ጊዜ አተኩራ ታየኛለች። እንዲህ ስትሆን በፍቅር አይን እንደምታየኝ ይሰማኛል። እሷን ዘልቄ ለማየት እየፈለኩ እጨነቃለሁ። አሁን ገባኝ፣ ልታየኝ አስበሻል ብያት ቀልድ ጨመርኩበትና እናንተ መቼም ፍቅረኛ ቀርቶ አገር ትከዱ የለም አልኳት። ቀልዴ በጣም አሳቃት። አዎ እንዲህ ስትስቂ ነው ደስ የምትይው። ሐዘን አያምርብሽም። ከእንግዲህ አልስቅ አባቴ ይሙት። ለምን ፊያሜታ አይገባህም እባክህ ወይ ነግዲህ ብላ ከንፈሯን በሐዘን መጠጠችና ልከዳህ ማስብ ይመስልሃል? እስቲ ጀን ምታኝ አለች። ታዲያ ምንድነው ብዬ እጇን መታው። ትገርማለህ አባቴ ይሙት ደደብ። ሌላ ምን አለ ንገሪኝ። አልነግርህም። ከኔ የምትደብቂው ነገር አለ እንዴ ፊያሜታ? ይሄው ነው የኔና ያንቺ ነገር። የራሴ ችግር ነው፣ እኔ ራሴ እወጣዋለሁ። ምንም የምረዳሽ ነገር የለም ማለት ነው? ምንም ብላ እንባዋን አፈሰሰች። ሳልጠይቃት ዝም ብዬ ማረፊያ ቤት የወሰድኳት። እሷን አለመጠየቅ ይሻላል። የጠየቋትን ነገር እሽም እምቢም አትልም፣ ታስጨንቃለች። አትቆርጥም፣ አትወስንም። ከወሰኑላት ግን ምንም አትልም። እሷን ብትሆን ተቃውሞ አላነሳችም። ስለምትሄድበት ቦታ ሳይሆን ስለ ችግሯ ነበር በይበልጥ ስታስብ የነበረው። ስለምትሄድበት ስፍራ ደንታ አልነበራትም። በሌላ በኩል ደግሞ ከኔ ለመለየት የፈለገች አልመሰለኝም። ቅርቤ ለመሆን የምትፈልግ መሆኗ ተሰማኝ። ያን ምሽት የህይወት ራብ ድንገት የተሰማት ይመስል አልጋ ላይ ተስገብግባ ነበር። ጨካኝና ሳቬጅ ሆና ነበር። ለመበጠስ ከደረሰ የህይወት ቀጭን ክር ላይ ተንጠልጥላ ለመዳን ይመስል ባለ በሌላ ኃይሏ ትቧጥጥ ነበር። ከጣፋጭ ስቃይ የስሜት ምንጭ የሚፈልቅ እንባም ታፈስ ነበር። ሮማን የላከችልኝ የአስቴር ዘፈን ጣልቃ ገብቶ በመካከላችን የነበረውን ጥሩ ስሜት ባያደፈርሰው ኖሮ ችግሯ ምን እንደሆነ ልጠይቃት ነበር እና እንደምትነግረኝም እርግጠኛ ነበርኩ። ምን ነው እግር አወጣ እንዴት ፈረደብኝ፣ ያማንተን አየጉድ በዛብኝ። ወዴት ነው መወያ ፈራሁ እኔ እንጃልኝ፣
አይን በስቶብሃል ሽሽግ በልልኝ። ፊያሜታ ዝም ብላ ዘፈኑን ትሰማ ነበር። አንዱ ዘፈን አልቆ ሌላው ቀጠለ። ክሩ ቴፕ ሪከርደሩ ላይ እንደተጠመደ በመርሳቴ ራሴን ረገምኩ። ሙናዬ 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 አንተነህ ገላዬ፣ የዋለ ሲያድር ፍቅርህ አየለብኝ፣ ጤና ሳጥቶኛል መውደድህ በስቶብኝ፣ ስወድህ ውደደኝ ጠበቅ አርገህ ያዘኝ፣ አልችልም ብቻዬን ፍቅርህን አግዘኝ፣ ፍቅርህ አሸነፈኝ መውደድህ የረሳኝ፣ አይዞሽ በለኝ እንጂ ተዋት አንገላታኝ፣ አንተነህ በሽታዬ የጎዳኝ ፍቅር ነው፣ አልችልም ብቻዬን ብታግዘኝ ምን ነው። እንደፈራሁት አልቀረልኝም። ይሄን ዘፈን ከየት አመጣኸው ብላ ጠየቀች። ልዋሻት አልቻልኩም። እጮኛዬ ናት የላከችልኝ አልኳት። ካልጋው ላይ ዘላ ወርዳ ክሩን መዛ ቦጭቃ ቦጫጭቃ ወለሉ ላይ ከመረችው። በዚህም አልበቃትም። ተቦጫጭቆ የወደቀውን ክር አፍሳ ፊቴ ላይ በተነችው እና ልብሷን መልበስ ጀመረች። ራቁቷን ነበረች። በንዴቷ ላይ የተናደደች አማልክት መስላ ታየችኝ። የት ልትሄጂ ነው? ቤቴ። ሰዓት እላፊውስ? ከምሽቱ 5 ሰዓት ከሩብ ሆኖ ነበር። አስመራ በሮንድ ካልሆነ በቀር ከ5 ሰዓት በኋላ ንቅንቅ ማለት አይቻልም። ወንበር ስባ ቁጭ ከማለት ሌላ የምታደርገው ነገር አጣች። እኔም ተነስቼ ካልጋው ጠርዝ ላይ ቁጭ አልኩ። ሁለታችንም በጭንቀት ተወጥረን ቀረን። እዚህ ጣጣ ውስጥ እንዴት እንደገባሁ ነበር ማስበው። ግን በይበልጥ ያሳሰበኝ የነበረው በገዛ እጄ ከገባሁበት ጣጣ መውጫ ቀዳዳ ማጣቴ ነበር። እሷም በበኩሏ ምናልባት እኔን ያወቀችበትን ቀን በልቧ ትረግም ነበር። እኔም በራሴ እሷም በራሷ ሐሳብ ተውጠን ምንም ሳንባባል ቆየን። እንደ እውነቱ ከሆነ ጭንቅላቴ ዝም ብሎ ይዋኝ ነበር እንጂ ምንም የተጨበጠ ነገር አላስብም ነበር። ጊዜውም ሄደ። በመጨረሻ በረጅሙ ተነፈስኩና እባክሽ ስሚኝ ፊያሜታ፣ በቂ ጊዜ አልሰጠሽኝም። ለማሰብ ጊዜ አላገኘውም። እንደ እውነቱ ከሆነ ምን እንደማስብም አላውቅም። ትንሽ ጊዜ ስጪኝ አልኳት። የምሰጥህ ጊዜ የለኝ፣ ቢኖረኝ ደስ ይለኝ ነበር አለች። ምን ማለትሽ ነው? ለእኔ እንዴት ጊዜ ታጫለሽ? አብረን ያሳለፍነውን ውብ ጊዜና ጣፋጭ ትዝታ እንዲሁ በአንድ ጊዜ ከልብ አውጥቶ መወርወር አይቻልም። ወይስ እንዲህ ለማድረግ የሚችል አንጀት አለሽ? እስቲ ንገሪኝ። ምንም አልነገረችኝ። ይልቅ መቼ ነው የምትሄደው ብላ ጠየቀች። የት? ወደ ጦር ግንባር። አላውቅም፣ ምናልባት ነገ ከነገ ወዲያ። ቶሎ ብትሄድ ጥሩ ነው፣ ችግሬን ያቃልልልኛል። እኔ ነኝ ችግር የሆንኩብሽ? ደደብ። ለእኔም ጥሩ ነው፣ ለማሰብ ጊዜ ያገኛለሁ። ለክፉም ሆነ ለደግ ከሚወዱት ሰው ትንሽ ራቅ ብሎ የማሰብ ድል ማግኘት ይጠቅማል። ርቀት ፍቅራችንን ያጠናክራል ወይም እውነቱን ግልጽ አድርጎ ያሳየናል። አይመስልሽም? ደደብ። ብዙ ሙከራ አደረኩ። ችግሯ ምን እንደሆነ ልትነግረኝ አልፈለገችም እና እንደገና ተቃቀፍን። ጦርነትና ሰላም። ምናልባት ወደፊት እንደዚሁ እንቀጥል ይሆናል። ሁል ጊዜ ይህች ህይወት። ቀይ ትርኢት፣ ናቅፋ፣ የደም ጎራ። አርሚ አቪዬሽን ሜዳ እንድገኝ የተሰጠኝ ጊዜ በጣም አጭር ነበር። ወታደራዊ ትዕዛዝ ያለምንም ቅድሚያ ማስጠንቀቂያ በአጭር ጊዜ ውስጥ የሚሰጥበት ምክንያት አልገባህ ይለኛል። ሕዋሳቴ ቶሎ እሺ ብለው አጭር ትዕዛዝ አይቀበሉም። ጊዜ አልነበረኝም። የተሰጠኝ ጊዜ ልብስ ለመለወጥ ብቻ የሚበቃ ነበር። ወቴ ቀልድ አያውቅም። ለጦር ሜዳ ተብሎ የተሰጠኝን ትጥቅ እንደ ነገሩ ታጠቅኩና እግረ መንገዴን ፊያሜታ ጊላይን ደህና ሰንብች ለማለት ስልክ ደወልኩላት። አብረን ነበር ያደርነው። ባለፉት 3-4 ቀኖች ደግሞ አዲስ ጠባይ ማሳየት ጀምራለች። እንደ በፊቱ አብረን የትም እንድንታይ አትፈልግም። ቤቷም እንዳደርሳት ጨርሳ አትፈቅድልኝም። ላታዛልቀኝ ለምን ካንተ ጋር በየአደባባዩ እታያለሁ የሚል ምክንያት ልትሰጠኝ ትሞክራለች። ግን ምክንያቷ ይህ እንዳልሆነ ይሰማኛል።
እሷ ደግሞ የእውነቱን ልትነግረኝ አትፈልግም። የምትደብቀኝ ነገር ነበራት። ካላመነችበት ወይም ካልመሰላት ያው እንዳማሴን ዘሮቿ ግትር ናት። በመኪና ስንሄድ ጠፍቶባት በየመንገዱ የምትፈልገው ሰው ያለ ይመስል 10 ትገላመጣለች። ሰው ወደ መኪናችን ሲጠጋ ባየች ቁጥር ጠፍቷት ስትፈልገው የቆየችውን ፍጡር ድንገት ያገኘችው ይመስል ሰውነቷ ድንገት ሽምቅቅልና ትኩር ብላ ትመለከተዋለች። ከዚያ በአካል አጠገቤ ያለች በሐሳብ ጭልጥ ብላ ካጠገቤ ትጠፋለች። አይኖቿ ያዩኛል፣ ግን በእውነት የሚያዩኝ አይመስሉም። ሰው የጠፋብሽ ትመስያለሽ። ማን ጠፋብሽ? እስቲ በሞቴ ንገሪኝ ስላት እንጃ አባትህ ደደብ የሚል መልስ ትሰጠኛለች። ታዲያስ ፊያሜታ አልኳት። ለምንድን ነው ደግሞ ዛሬው ወታደሩ ኋላውን ያዞረብን አለች። ወታደሮች በየአውራ መንገዶች ተሰልፈው ነበር። ወታደሮች ኋላቸውን ወደ አንድ መንገድ አዙረው ሲቆሙ የአስመራ ሕዝብ አንድ ታላቅ እንግዳ ይሄዳል ወይም ይመጣል የሚል ግምት አስቀድሞ ያሳድራል። ጸጋዬ ይሄዳል ሲሉ ሰምተው ይሆናል በማለት ቀለድኩባትና እውነት ፊያሜታ አሁን ወደ አፋበት መሄዴ ነው። አሁን ነው የተነገረኝ። ልሰናበትሽ ነው የደወልኩት አልኳት። በመጀመሪያ ላመነችው። እውነቴን ነው ፊያሜታ ሙች፣ ያንቺ ውሸት የተጋባብኝ መሰለሽ እንዴ? መሄዴ ነው። በወታደር ልብስ ብታይኝ ሌላ መስያለሁ አልኳት። ዝም ብላ ቆየችና በወታደር ልብስ ላይ አልፈልግም አባቴ ይሙት አለች። ለምን? እነሱ ሁል ጊዜ ደህና ሆኖ እንዳሉ ነው አለች። ብዙ ወታደር ወዳጆች ነበሩሽ መሰለኝ አልኳት። ድንገት ብልጭ ብሎብኝ ቅናት በስስታም ጥርሱ ልቤን መብላት ጀምሯል። ቅናት፣ የፍቅር እሳት፣ የፍቅር ጢስ። አንተን ከማወቄ በፊት ለሆነው ምን ያገባሃል አለች። ልክ ነበረች። እኔን ከማወቋ በፊት ያደረገችው ነገር አያገባኝም። ቢሆንም አንድ ወንድ ለክብሩ ያለውን ቀናኢነትና ለሴቱ ያለውን ቅናት ያለፈው ታሪክ መጋረጃ አብዛኛውን ጊዜ ሊጋርደው አይችልም። ያለፈውም ነገር ያስቀናል። መጀመሪያውኑ ለምን የግሌ አልነበረችም? ከሌሎች ወንዶች ጋር ጨዋታዋ እንዴት ነበር? ታስታውሳቸው ይሆን? ትዝታን በሰው ጭንቅላት ውስጥ መግደል አይቻልም። ሁል ጊዜ ይኖራል እና ቅናት ይፈጥራል። ትክክለኛ አስተሳሰብ አይደለም፣ ግን ቅናት አብዛኛውን ጊዜ ከትክክለኛ አስተሳሰብ ነው የሚመነጨው ያለው ማን ነው? ፍቅር ሁል ጊዜ የትክክለኛ አስተሳሰብ ህግጋት ተከትሎ የሚሄድ ነገር ቢሆን አፋጭና ስቃይ ይሆን ነበር? አላውቅም። ፊያሜታ ስለ ችግርሽ በእውነት ልትነግሪኝ አትፈልጊም አልኳት። መሄዴ ስለሆነ ምናልባት አሁን ትነግረኛለች በማለት ሆዴን እየቆረጠኝ መሄድ ደስ አላለኝ። አንተም ወደ ጦር ግንባርህ እኔም ወደ ጦር ግንባሬ አለች። ያንቺ ደግሞ የቱ ግንባር ነው? የፍቅር ግንባር። ደህና ፍቅር ግንባር ላይ በድል እንገናኝ። የምንገናኝ አይመስለኝም ጸጋዬ። ምን ማለትሽ ነው? ድንገት ደግሞ ድምጿን ወደ ቀልድ ለወጠችና ድል ተገኘ፣ የአስመራ ሴቶች ተዳረሱ፣ ስጋ አለቀ። ከዚያ በኋላ ቀይ ኮከቦች ምን ይጠብቃሉ? እንዳልከው ፈትለክ ነው አለች። አምርሬ ፊያሜታ ቀልዱን ተይና እውነቱን ንገሪኝ አልኳት። ስትመለስ ትደርስበታለህ ብላ በኃይል ስልኩ ላይ ተነፈሰችና ከናቅፋ የምታመጣልኝ ነገር አለ አባቴ ይሙት አለች። ምን ንገሪኝ? ድል፣ ስለሱ አትጠራጠሪ ብያት ልቤን እንደ ድንጋይ እየከበደኝ። ፊያሜታ ልትነግሪኝ የምትፈልጊው ነገር እንዳለ አውቃለሁ፣ ግን ምንም ይሁን ምን የሚያሳዝነኝ ነገር እንደማታደርጊ ተስፋ አለኝ። እንገናኛለን። ደህና ሁኚ ማለት አልችልም። አይታንሲ ሽምባር ብዬ ተነስቼ ወደ አርሚ አቪዬሽን በረርኩ። ስለ ፊያሜታ ነበር ማስበው። አንድ ወንድ ስለ አንድ ሴት ሳያቋርጥ ማሰብ ሲጀምር ፍቅር ይዞታል ወይም ሞኝ ሆኗል ለማለት ይቻላል። ሁለቱንም ነበርኩ ወይም መሰለኝ። አስመራዬን፣ ውብ የዘንባባ ከተማዬን፣ ናተይ ሰሜናዊት ጽቡቅቲ ወደ ኋላ ትቻት ሲሄድ ልቤ ሐዘን ተጭኖት እንደ ድንጋይ ይከብደኝ ጀመር። ከአስመራም ጋር ፍቅር ይዞኝ ነበር። የሚገርመው ነገር አስመራንና ፊያሜታ ጊላይን ለይቼ አላያቸውም። በሐሳቤ አንድም ሁለትም ሆነው ይታዩኛል።
በዓሉ ግርማ ጽፎት ፍቃዱ ተክለማርያም ተረከው። ኦሮማይ የአርሚ አቪዬሽን ሜዳ ንቅናቄ በዝቶበታል። በየደቂቃው ተዋጊ አውሮፕላኖች ተከታትለው ይነሳሉ፣ ተከታትለው መጥተው ያርፋሉ። አንቶኖቮች ይነሳሉ፣ ይወርዳሉ። መሳሪያዎችና ወታደሮች ይጫናሉ። አውሮፕላን ጠጋኞች ይጣደፋሉ። የአየር ኃይል ተዋጊዎች ከነሙሉ ትጥቃቸው ይሮጣሉ፣ ይሄዳሉ፣ ይመጣሉ። ሜዳው ድብልቅልቅ ወጥቷል። አንዳንድ ከፍተኛ ባለስልጣኖችና የኃይል አዛዦችም ሜዳው ላይ ነበሩ። ወደ አፋበት የሚወስደኝ ልዩ አውሮፕላን እስኪዘጋጅ ነበር የምጠብቀው። የወታደር ልብስ ይቀበልሃል ጃን የሚል ድምፅ ከበስተኋላ ሰማሁና ዞር አልኩ። ኮሎኔል በትሩ ተሰማ ነበር። ሳየው ደስ አለኝ። ሰሞኑን በጣም ስፈልግ ነበር። አዲስ አበባ ነበርኩ። አሁን ገና መግባቴ ነው። እንኳን መጣ። የት ልትሄድ ነው? አፋበት። የታሸገ ኤንቨሎፕ ትቼልሃለሁ። ወዴት እንደሚያመራህ አላውቅም፣ ግን ጠቃሚ መረጃ ይመስለኛል። ፓራዲዞ ስለሚባል አንድ ቡና ቤት ነው። ፓራዲዞ ብሎ ሲያስብ ቆየ። እሱማ መኖሪያ ቤት አካባቢ አይደለም እንዴ? ምንድነው እሱ አለ። በጽሁፍ ትቼልሃለሁ፣ ጊዜ የለኝም። አይኖቹ ከረጢት አብጅተዋል። ድካም ይታይበታል። እድሜውን መስሏል። ጠጋ አለኝና ድምፁን ዝቅ አድርጎ ቢሮክራሲ ስለሚባል ሰው ሰምተህ ታውቃለህ? ምንድነው እሱ? የኮድ ስም ነው። ሰውየው ግርማይ ጎይቶም ኑራአዮ አፈወርቂ ሊሆን ይችላል፣ ወይም በሁሉም ስም የሚጠቀም ሰው ሊሆን ይችላል። እዚሁ አጠገባችን ያለ ሰው ሊሆን ይችላል። ብዙ ስምና መልክ ያለው ሰው ነው አለ። ምን የሚሰራ ሰው ነው? በጣም አደገኛ ነው ካልኩ ይበቃል። እቁባይ ሲላ ትዝ አለኝ። እሱ ይሆን አልኩ በልቤ። ወይስ ላይ የአቦይታዊ ፍርሃት ሞት፣ የሻለቃ ታደሰ ቆርቾና የእቁባይ አጠራጣሪ ግንኙነት ሁሉ ትዝ አለኝና ከዚህ በፊት ስለ ሻለቃ ታደሰ ቆርቾ የሰጠውን መረጃ ምን አደረገው ብዬ ጠየቁት። በጥብቅ እየተከታተል ነው። ክትትሉ ጥንቃቄ ያስፈልገዋል። የጅብ ችኩል መሆን የለብንም። ሙሉ ስዕል የሚሰጠን መረጃ ካላገኘን አንድ ወይም ሁለት ሰው መያዝ ሌሎቹን ማስበርገግ ይሆናል። አትስጋ፣ እሱን ለኔ ተውልኝ። አመራርህ ደስ ይለኛል። ፊያሜታ ጊላይ እንዴት ናት? ደህና ነች። ሰሞኑን ትንሽ ተለውጣብኛለች። እንዴት? የሚያስጨንቃት አንድ ነገር አለ፣ ግን ምን እንደሆነ ልትነግረኝ አልፈለገችም። ክፉ ነገር እንደማይደርስባት ተስፋ አድርጋለሁ። ከመደሰት ሌላ የምታውቀው ነገር የለም። አይዞህ፣ ስለሷ ደህንነት አትስጋ በማለት አጽናናኝ። ስዕላይ በራይስ እንዴት ነው ብሎ ጠየቀኝ። ይህን ሰሞን አይቼው አላውቅም። እሱ ቀበሮ ነው። እንዴት? በጣም አስቸጋሪ ፍጡር ነው። በጣም ብልጥ ነው። ጭራው አያዝም። በሱ የቆረብክ ትመስላለህ። ምናልባት የሁሉም ነገር ቁልፍ እሱ ሳይሆን አይቀርም። ምናልባት ብሎ ሲያስብ ቆየና ኦሮማይ ሲባል ሰምተሃል ብሎ ጠየቀኝ። ምን ነው? አዎ፣ ሁሉም የሚለው የአስመራ ህዝብ ቢያንስ 10 ጊዜ ኦሮማይ ሳይል አይውልም። ትርጉሙን ማለት ነው። ሆነ አበቃ አለቀ ማለት ነው። እሱን አውቃለሁ። ታዲያስ ሌላ ትርጉም እንዳለው ታውቅ እንደሆነ ብዬ ነው። ማለቴ ለምሳሌ ኦሮማይ የሚባል የሆነ ተልእኮ መኖሩን ታውቅ እንደሆነ ብዬ ነው። እንዴት ላውቅ እችላለሁ? ቢሮክራሲ፣ ኦሮማይ፣ ጓድ መደበኛ ስራ እኮ ስለላ አይደለም። ፈገግ ብሎ እሱን አውቃለሁ አለ። እህሳ የመረጃ ስራ የመረጃ ሰዎች ብቻ የሥራ ክልል አይደለም። በአሁኑ ጊዜ ህዝባዊ ባህሪና መሰረት ሊኖረው ይገባል። ሁሉም ለአብዮቱና ለሀገሩ አንድነት ሰላይ መሆን አለበት። አብዮተኛ ነኝ ማለት አይበቃም ጓድ፣ መለኪያው ተግባር ነው። ስለ ትምህርቱ አመሰግናለሁ ካልኩት በኋላ ቀጥታ አደረኩ። የተውኩል ማስታወሻ ይጠቅማል ብዬ ተስፋ አደርጋለሁ። ፊያሜታን አደራ፣ ቻው ብዬው ወደ አውሮፕላኑ ሄድኩ። ከ30 ደቂቃዎች በረራ በኋላ አፋበት ደረሰ። የአፋበት አቧራና ግለት ተቀበሉ። አቧራው በጥፊ ይማታል። አፍንጫ ቀዳዳዎች ውስጥ ገብቶ ስለሚጋገር ያፍናል። ግለቱ እያሳደደ ይጋረፋል። የትም ቢገቡ ካለንጋው ምላስ ለማምለጥ አይቻልም። ከሌሎች ስፍራዎች ጋር ሲነጻጸር አፋበት ገነት አይደለም እንዴ ሲሉ ሰምቼ ካሁኑ አሞቴ ይፈስ ጀመር።
ያን ምሽት የናደው እዝ አዛዥ ከአስመራ ለመጡ አንዳንድ የበላይ አዛዦች፣ የፖለቲካ መምሪያና የፖለቲካ ክፍል ኃላፊዎችና የፖለቲካ ኮሚሳሮች ስለ ውጊያው ሁኔታ ገለጻ አድርጎልን ነበር። ሁሉም ስለ ውጊያው አካሄድ አስቀድመው የሚያውቁ ቢሆንም ሳይሰለቹ መስማት ነበረባቸው። ለኔ ግን አዲስ ነበር። እዚያ በመገኘቴ እድለኛም ነበር። የውጊያው አጠቃላይ ዝግጅት እንዲህ ነበር። ሁለተኛው ነፃ አውጪ አብዮታዊ ሰራዊት በሶስት ዋና ዋና ግንባሮች ማለትም በአፋበት፣ በከርከበትና በአልጌና ግንባሮች ይሰለፋል። በከርከበት ግንባር 21ኛና 24ኛ ክፍለ ጦሮችን ከስንጥቅ ብረት ለበስ ብርጌድ ጋር አቅፎ የተሰለፈው መብረቅ እዝ ይባላል። 19ኛ፣ 15ኛና 23ኛ ክፍለ ጦሮችን ይዞ በአልጌና ግንባር የተሰለፈው ደግሞ ውቃው እዝ ይባላል። የመብረቅና የውቃው እዞች አይነተኛ ግዳጅ ወይም ሚሽን ጠላት ከናቅፋ ሰብሮ እንዳይወጣ ወይም ወደ ናቅፋ ሰብሮ ገብቶ ኃይሉን እንዳያጠናክር በደጀንነት የመከላከል ውጊያ ያካሄዱ ከምዕራብ ወደ ምስራቅ ከሰሜን ወደ ደቡብ ማጥቃት ነበር። የጠላት ደጀንና ጠቅላይ ሰፈር ሆና የቆየችው ናቅፋን በግንባር ቀደምትነት ሰብሮ የመግባት ሚሽን የተሰጠው 3ኛ 17ኛና 22ኛ ተራራ ክፍለ ጦሮችን አቅፎ ለተደራጀው ለናደው እዝ ነበር። የማጥቃቱ እርምጃ የካቲት 8 ቀን 1974 ዓ.ም በ2400 ሰዓት እንዲጀመር ታቅዶ ነበር። በዚሁ መሰረት 3ኛ 17ኛና 22ኛ ክፍለ ጦሮች ከአፋበት ወደ ሰሜን መነቃነቅ ጀምረዋል። ንቅናቄው ከተጀመረ 3 ቀን ሆኖታል። እኔ የደረስኩት የ22ኛ ክፍለ ጦር የመጨረሻው ኃይል ሲነቃነቅ ነበር። አብዛኛዎቹ ሎጋ ወጣቶች ነበሩ እና ሁሉም ወደ ውጊያ ወረዳዎች የሚሄዱ አይመስሉም ነበር። ሲጨዋወቱና ሲስቁ ነበር። መልካቸው ትዝ አይለኝም፣ ግን የሁሉም መልክ የኔኑ ነበር የሚመስለው። የኔ ፊት ነበር፣ የኢትዮጵያ መልክ ነበር። ሁሉም ግዳጅ ነበራቸው። 3ኛው ክፍለ ጦር ከአፋበት ተነስቶ ጉዞውን ወደ ማማዶ በመቀጠል የማዕበላን ሸለቆ ይዞ ናቅፋንና አልጌናን የሚያገናኘውን መንገድ ከዘጋ በኋላ በዚሁ ግንባር ተከማችቶ የአብዮታዊን ሰራዊት ንቅናቄ የሚገታውን የጠላት ኃይል ማጥቃት፣ እርስ በርሱ እንዳይረዳዳ ማድረግ ነበር። ከ17ኛ ክፍለ ጦር የተሰጠው ግዳጅ ደግሞ ከማሚድ ጠቅላይ ሰፈር በመነሳት በከምጨዋ ጅረት አድርጎ ታክሲኒና የሐረዋ ተራራን ከፍታ ነጥብ 2059 በመከተል በከፍታ ነጥብ 1725፣ 1755፣ 1702 ላይ ከምስራቅ ወደ ምዕራብ የማጥቃት እርምጃ ከወሰደ በኋላ ናቅፋን እንዲይዝ የሚል ሲሆን የ22ኛ ክፍለ ጦር ግዳጅ በበኩሉ አንደኛ አፋባትን በደጀንነት መከላከል፣ ሁለተኛ በኩበኩብ በኤላ ገርገር በሰሰነብ ምንዳድ ሸለቆች በማድረግ የሚሆን ወንዝ ተከትሎ ሄዶ ናቅፋን ከደቡብ ምዕራብ ማጥቃትና መያዝ ነበር። የወጣው እቅድ ናቅፋን በ270 ዲግሪ ከቦ ለማጥቃት የሚያስችል እቅድ ነበር እና ይገኛል ተብሎ የታሰበው ውጤት የተመሰረተው በሁሉም እዞች የተቀናጀና የተቀነባበረ የመከላከልና የማጥቃት እርምጃና ንቅናቄ ላይ ነበር። በሌላ በኩል የጠላት አሰላለፍ እንደሚከተለው ነበር። አንደኛ ቀለበት በአፋበት ዙሪያ የሰሰነብ ምንዳብ ሸለቆ ከፍታ ነጥብ 2001 የኩኩቡንና የሚሚዶን ዳርና የመርሳ ጉልጉብን ወደ ቢዘት መሽገዋል። አንደኛው ቀለበት ከተሰበረ በሁለተኛው ቀለበት ይከላከላሉ። ሁለተኛው ቀለበት የባሻራ አምባን፣ የራስ አርማስን፣ ያንጋብን፣ የሮሆረትንና የጋዱድን ከፍታ ነጥቦች 1940፣ 1627፣ 1603፣ 1541፣ 1643፣ 1290፣ 1735 የመከላከያ ምሽጎች ያጠቃልላል። ሁለተኛው ቀለበት ምናልባት ቢሰበር የናቅፋን በር፣ የማሆን ወንዝ፣ የደንደንን ተራራዎች፣ የአልጌናና ናቅፋን መንገድ ተረተሮች፣ የሐራዋን ተረተርና የአድሆባን ሸለቆ ይዘው መሽገዋል። የአድሆባ ሸለቆ በተለይ የማምለጫ በራቸው ስለሆነ በተጠናከረ ኃይል እንደሚከላከሉ ታውቋል። የወገንና የጠላት ኃይል አሰላለፍ ከሞላ ጎደል እንዲህ ሆኖ ሳለ ለጠላት ኃይል የሚያደሉ አንዳንድ ሁኔታዎች ነበሩ። የወገን ጦር በማጥቃት ስልት ላይ የሚያተኩር እንደመሆኑ መጠን ኃይሉ ከጠላት ሰራዊት ኃይል ቢያንስ
3 እጅ በልጦ መገኘት ነበረበት። ይህ 3 ለ1 የሚባለው የኃይል ሚዛን የሚሰራው አመቺ በሆኑ የውጊያ ወረዳዎች ላይ ብቻ ነው ይባላል። የሳህል በረሃ መሬት አቀማመጥ ምናልባትም በጦርነት ታሪክ ውስጥ በአስቸጋሪነቱ ተወዳዳሪ የሌለው የመሬት ገጽታ እንደመሆኑ መጠን የወገን ጦር የማጥቃት እርምጃ በሚጀምርበት ጊዜ ከጠላት ጦር በምን ያህል በልጦ መሰለፍ እንዳለበት ለማወቅ በጣም አስቸጋሪ ነበር። ከአስመራ ወደ አፋበት በአይሮፕላን ስመጣ የሳህልን የመሬት አቀማመጥ ከሰማይ በመጠኑም ቢሆን ቃኝቼዋለሁ። ገዳይ መሬት ነው። ሳህል እንደ ሰንሰለት ተያይዘው ከአድማስ አድማስ ከአይን እየራቁ በሚነጉዱ እንደ ሰማይ ጠቀስ ፎቆች ከመሬት ወደ ህዋው ቀጥ ብለው በሚወረወሩ ሹል ድንጋያማ ተራራዎች እንደ ገሃነብ አፋቸውን በከፈቱ እንደ ሲኦል በሚያዛጉ ተረተሮች ሸለቆች የተሞላ የተረገመ መሬት ይመስላል። እውነት እርግማን ያለበት መሬት ሳይሆን አይቀርም። እግዚአብሔር ዓለምን ሲፈጥር ተናዶ በክርን እየደቆሰ የተማታበት መሬት ይመስላል። ንዴቱ ከመሬቱ ገጽታ ላይ ተጽፏል። ተደራርበው የተቀመጡት ያገጠጡ ድንጋዮች ተፈጥሮ በዘመናት የቆለላቸው አይመስሉም። አንድ ኃይል ለምጽአት ቀን በጥበብ ጠርቦ ያስቀመጣቸው የመቃብር ድንጋዮች እንጂ ተራሮች መረማመጃ ቀርቶ ለእግር መቆናጠጫ የሚሆን ቦታ የላቸው። ለሰው ቀርቶ ለዝንጀሮዎችም ቢሆን አያመቹም። አንዱን የተረገመ ተራራ ሲያልፉ ከሱ የባሰ የተራቆተ ያገጠጠ ሌላ ተራራ ብቅ ይላል። ደብረ እመን፣ መግዛአቲ፣ ታምሩ ተራራ፣ ደንደን፣ ጋልደንደን፣ ካታር፣ ጉዋ፣ ሂልሚት፣ ገርግር፣ አጸይነት፣ ሮራ ጸሊም እና ከሩቅ ሲመለከቷቸው ቀል ለብሰው ሐዘን ላይ የተቀመጡ መስለው ይታያሉ። የተራሮቹን ገጽታ እየሸረሸሩ የሚወርዱት ደረቅ ኖራ መሳይ ቦዮች ደግሞ የሐዘን እንባ። አንዳንዶቹ ተራሮች እስከ ትከሻቸው ድረስ ጉም ለብሰው ሲታዩ ዓለምን በመናቅ የአመፅ ጋቢ ተከናንቦ በእብሪት ተወጥሮ የቆመ ወንበዴ ይመስላሉ። ጠላት የመረጠው እንዲህ ያለውን የተፈጥሮ ምሽግ የሆነ የውጊያ ወረዳ ነበር እና የወገን ጦር ጠላት በመረጠው የውጊያ ወረዳ መዋጋት ነበረበት። ጠላት በተፈጥሮ ምሽጉ ብቻ ተማምኖ አልተቀመጠም። ባለፉት 7 ዓመታት መሬቱን እንደፈልፈልፍሎ ድንጋዩን ሰርስሮ እንኳን ከሰማይ ከቅርብ ሩቅም በአይን የማይታዩ ሰው ሰራሽ ምሽጎች ከዳር እስከ ዳር ገጥግጦበታል። እያንዳንዱ ምሽግ በእርግጥም የሞት ወጥመድ ነበር። በእንደዚህ ያለው የውጊያ ወረዳ ከባድ መሳሪያ ታንክና የጦር አውሮፕላን የሚሰሩት እምብዛም ፋይዳ አልነበረው። የሰው ልጅና የተፈጥሮ መራራ ጦርነት ብቻ ነበር እና የተፈለገውን ለማስገኘት የሚያስፈልገው የሰው ልጅ ወኔና ቆራጥነት ከዚያም ባሻገር ከተአምር ያላነሰ ድርጊት ነበር። በተጨማሪ ጠላት የውጊያ ወረዳዎቹን ሁኔታ በመጠቀም ያቀደው የውጊያ ስልት የአብዮታዊውን ጦር ንቅናቄ በስፋት ለጥጦ ወይም ወጥሮ በመግታት ታክቲክ ላይ የተመሰረተ ነበር። ይህን ለማድረግ ቀላል ነበር። ቁልፍ በሆኑ አንዳንድ የከፍታ ነጥቦችና መተላለፊያዎች ላይ ባለ 50 ካሊበር መትረየሶች ጠምዶ የስብጥር ተኩስ መክፈት ብቻ ይበቃል። ሰራዊቱ ካሚን ውስጥ ገብቶ እንዳይቆርጥና እንዳይመታ በግድ መለጠጥ ይኖርበታል። ይህ ደግሞ ከፍተኛ የሰው ኃይል ይጠይቃል። እነዚህን ቁልፍ ገዢ መሬቶች እንዲከላከል ያደረጉት በአብዛኛው ከአካለ ስንኩላን ተውጣቶ የተቋቋመው 75ኛ ብርጌድ ነው ይባላል። አብዛኛዎቹ እግር የላቸው፣ ወደ ኋላ ሊያፈገፍጉ አይችሉም እና ባለ 50 ካሊበር የያዘ አንድ አካለ ስንኩል ወንበዴ ባለበት ካልተደመሰሰ በስተቀር አንድ ሻለቃ ጦር ገትሮ ሊይዝ ይችላል። በዚህ ላይ ጠላት የተማመነው ፈጥኖ በመነቃነቅ ችሎታው ላይ ነበር። ተረተሩን ያውቀዋል። መግቢያ መውጫውን አጥንቷል። አየሩን ተለማምዶታል። እንደ በረሃ ግመል ውሃ ሳይጠጣ ለረጅም ጊዜ ሊቆይ ይችላል። ውሃ የሚገኝበትን ነጥብ ያውቃል። ውሃ ሕይወት ነውና ውጊያው በአብዛኛው የውሃ ነጥቦችን በመያዝ ተጋድሎ ላይ የሚመሰረት ይሆናል። በአንጻሩ አብዮታዊ ሰራዊት በካርታ ላይ ካልሆነ በስተቀር የውጊያ ወረዳዎቹ እንደዛም አያውቃቸው። ካርታዎቹም ላይ ሰፍረው የሚገኙት የአንዳንድ የውጊያ ወረዳዎች ስም፣ ርቀት፣ ከፍታና ስፋት አልፎ አልፎ በትክክል ተመዝግበው አይገኙም። አቅጣጫን ስቶ የመጥፋት ዕድል ሊያጋጥም ይችላል። በዚህ ላይ ደግሞ እንደ ሽሮ ደም ፈልቶ የሚያንተከትከው የአካባቢው አየር ሁኔታ አለ። ለሰራዊቱ እንግዳ የሆነ የአየር ጠባይ ነው። አየሩ ራሱ ገዳይ ነው።
ይህም ይሁን የሰው ልጅ ከፈለገና ከቆረጠ የማይቋቋመው ነገር የለምና ውሃ ጥማቱንና ግለቱን ይቋቋመው ይሆናል። ዋናው ችግር እየተዋጉ እንደ ፎቅ ቀጥ ብለው የቆሙትን ተራራዎች ከመውጣቱ ላይ ነበር። የናቅፋ ተራራዎችን ስንቅና ትጥቅ ይዞ እየተዋጉ የሚወጡ መሆናቸው ይቅርና በባዶ እጅም እየቧጠጡን በቀላሉ የሚሞከሩ አይደሉም። አይበገሩ። ተራሮቹ ጫፍ ላይ መሽጎ የተከማቸው ጠላት ደግሞ ዝም ብሎ አይጠብቅም። ራስን ለመከላከል ብዙ ጥረት ማድረግ የለበትም። ምቹ ስፍራ ላይ ተቀምጦ ቦምብ ማዝነብና የድንጋይ ናዳ ውርጅብኝ ማውረድ ብቻ ይበቃል። እንዲህ አይነቱ ውጊያ ነበር አብዮታዊ ጦሩን የሚጠብቀው። ራስን ለመስዋዕትነት የማቅረብ ሚሽን ወይም ተልእኮ ነበር እና ለዚህ ተዘጋጅተዋል። ዝግጁነታቸው ፊታቸው ላይ ይነበብ ነበር። አየሁት፣ ኮራሁ። ገለጻውን ያደረገልን አንድ ረዘም ያለ ቀጭን መልከ መልካም ወጣት ብርጋዴር ጀነራል ነበር። አሁን በቅርብ ቀን ነበር ሰራዊቱ ፊት የብርጋዴር ጀነራልነት ማዕረግ የተሰጠው። ቀይ መልከ መልካም ፊቱን የሳህል ንዳድ አክስሎታል። የሳህል ቁር አርሶታል። የሳህል ከሚሲን አሽጎርጉሮታል። ብዙ አይናገርም። እንደ ፈላስፋ ረጋ ብሎ እያሰበ ረጅም ጢሙን በረጃጅም ጣቶቹ ይጎነትላል። ጥቁር የብረት ከዘራ ከእጁ አትለይም። ይመረኮዝባታል። ካርታ ያሳይባታል። በሷ ረዳቶቹን ይጠራል፣ ይሸኛል። ረዳቶቹ ከፊቱ ይልቅ የከዘራውን ንቅናቄ ነው የሚመለከቱት። ትዕግስቱንና ቆራጥነቱን አደነኩለት። በተለይም ከነዚህ ሰዎች ጋር አንድ ላይ ብንቆም ይህን ገዢ መሬት ይዘን የሚበግረን የውጭ ጠላት ከቶ አይኖርም ነበር። ሁለታችንም ወኔ ለወኔ የምንተዋወቅ የአንዲት ኢትዮጵያ ልጆች ነበርን። ያለመታደል ነው። ለዚህም ነው ይህ ጦርነት እጅግ አሳዛኝ፣ እጅግ መራራና አሰቃቂ የሚሆነው በማለት በመጨረሻ የተናገረው ነገር በጣም አድርጎ ልቤን ነክቶት ነበር። ኮሎኔል ታሪኩ ወልዳይ ነበር ስለ ጠላት የውጊያ ስትራቴጂና ታክቲክ ሲገልጽ የቆየው። ጠቁሯል፣ ከስቷል። ጠጉሩ የባሰውኑ ረዝሟል። ጢሙ አድጓል። ጠጉር ብቻ ሆኖ ነበር የሚታየው እና ቁመት የጨመረ መስሎ ታይቶ ነበር። በገለጻው መደምደሚያ ላይ በአጠቃላይ የምናካሄደው ጦርነት መስዋዕትን የሚጠይቅ ነው። ለዚህ ተዘጋጅተናል። በብዙዎቻችን የአብዮታዊ ጦር አባሎች ክቡር ሬሳ ላይ የድል አርማችን እንደሚያውለበልብ ጥርጥር የለኝም ብሎ ነበር። አልተጠራጠርኩም። ኮሎኔል ታሪኩ የማያደርገውን ነገር የሚናገር ሰው አይደለም። ግን ለምን እንደሚሸሸግ አልገባኝም። አፋበት ከደረስኩበት ጊዜ ጀምሮ ባየሁት ቁጥር ከሩቅ ይሸሸኛል። ራሱን ለመስዋዕትነት በገዛ ፈቃዱ ያዘጋጀ ቀይ እምቡጥ የተባለ አንድ ሻለቃ ምልምል ጦር ይዞ ከፍታ ነጥብ 1702 ላይ ለመዝመት እየተዘጋጀ ነው ሲሉ ሰምቻለሁ። የቀይ እምቡጥ ሻለቃ ጦር አባሎች በሙሉ ከሱ ሳይለዩ ከኦጋዴን እስከ ሳህል ሲዋጉ የቆዩ ናቸው ይባላል። እንደ ወንድም ይወዱታል፣ እንደ ጦር አለቃ ያከብሩታል። እሱም እንደ ራሱ አድርጎ ይወዳቸዋል። እያንዳንዳቸውን በሙያቸውና በስማቸው ያውቃቸዋል ይባላል። በአንድ ልብ በአንድ መንፈስ ለአንድ ዓላማ ወደ ከፍታ ነጥብ 1702 ለመዝመት ሁሉም ዝግጁ ነበሩ። ከፍታ ነጥብ 1202 ትልቁ ተራራ ሆኖ አይደለም። ከሱ የሚበልጡ ለምሳሌ እንደ ከፍታ ነጥብ 2059 ያሉ ተራራዎች አሉ። ምናልባትም ከዚህም የሚበልጡ ሌሎች ይኖራሉ። ነገር ግን ከፍታ ነጥብ 1702 የናቅፋ በር ቁልፍ ነው እየተባለ የሚነገርለት ከናቅፋ አየር ሜዳ በስተጀርባ በ4 ኪሎ ሜትር ርቀት ላይ የሚገኝ ስትራቴጂካዊ ተራራ ነው። ይህን ገዢ መሬት ከያዙ የናቅፋን በር ለመቆጣጠር ይቻላል እና የኮሎኔል ታሪኩ ኢላማ ይህ ገዢ መሬት ነበር። እንደሰማሁት ስለ ከፍታ ነጥቡ 1702 ሲያስብና ሲያልም እየዋለ ያድራል ይባላል። ስለሱ ያስባል፣ ስለሱ ያልማል፣ ስለሱ ይናገራል። ሌት አንዳንዴ በቅዠት ልቡ እየባነነ ይነሳል ይባላል። ያ ተራራ የከረረ ስሜት አሳድሮበት እብድ አድርጎታል ሲሉ ሰምቻለሁ። ግን ከሩቅ የሚሸሸኝ በዚህ ምክንያት የተነሳ አልመሰለኝም። በፊያሜታ ጊላይ ምክንያት መሆን አለበት አልኩ በልቤ። ሌላ ምን ይኖራል? ጠብ የለንም።
ከዚህ ቀደም የተዳረስንበት ነገር የለም። ስራና ጊዜ ባያራርቀን በልጅነት ጓደኞች ነበርን ወይስ እድሜ ያራርቆን ይሆን? እድሜ ሰዎችን ይለውጣል። ጓደኞች እንደ ባዳ ሊተያዩ ይችላሉ። ምክንያቱን ለማወቅ ፈለኩ። እሱን ለማነጋገር የምፈልግበት ሌላም ምክንያት ነበረኝ። ከሱ ጋር ወደ ከፍታ ነጥብ 1702 ለመሄድ ቆርጬ ነበር። ስለዚህ ወደ ማረፊያዬ አልሄድኩም። ኮሎኔል ታሪኩን መፈለግ ነበረብኝ። እድሜ ለፍሬው ዘሪሁን ኮሎኔል ታሪኩን ለማግኘት ጊዜ አልወሰደብኝም። ፍሬው የአፋበትም ከንቲባ ሆኗል። የደረሰበት ከተማ ሁሉ ከተማው ይሆናል። ዝናው ቀድሞት አፋበት ደርሶ ኖሮ ጦሩ ሁሉ ከንቲባ እያለ ነበር የሚጠራው። ከመቼው ደርሶ በሁሉም ዘንድ ተወዳጅነትን ለማትረፍ እንደቻለ በጣም ያስገርማል። ኮሎኔል ታሪኩን ተከትለን ወደ ከፍታ ነጥብ 1702 ለመሄድ ተስማምተን ነበር። ሌሎች 3 ጋዜጠኞች፣ አንድ ቴሌቪዥን ፊልም አንሺና ረዳቱ እንዲሁም አንድ ፎቶግራፍ አንሺ በቀልድ ከአዝማቻችን እንዴት ተለይተን እንቀራለን በማለት ከኔ ጋር ለመሄድ ቆርጠው ነበር። የቀይ እምቡጥ ሻለቃ ጦር ሰፈር ከአፋበት ሆስፒታል ፊት ለፊት ነበር። የጦሩ አባሎች እሳት አንድደው የፈላ ሚሊ ድራፍት እየጠጡ ይዘፍኑና ይጨፍሩ ነበር። የጦርነት ዳንኪራ ነበር የሚረግጡት። የኮሎኔል ታሪኩ ረዳት ድንኳኑን አሳየኝ። የፋኖስ መብራት ነበር። ኮሎኔል ታሪኩ ጠርሙስ ውስኪ ፊቱ ገትሮ ከአንድ ትንሽ አግዳሚ የእንጨት መቀመጫ ላይ በመሆን ሽጉጡን ይወለውል ነበር። እኔን ማየት ደስ ያለው አልመሰለኝ። ቢሆንም ይህችን ጠርሙስ ብቻ ልጨርሳት ኖሯል አልኩና ከፊት ለፊቱ ቁጭ አልኩ። የግዱን ያዝ አለና ጋቤጣ ሰጠኝ። ብርጭቆ አልነበር። ለድልና በልጅነት አብረን ላሳለፍነው ጊዜ ብዬ ጋቤጣውን አነሳው። ምናልባት የመጨረሻ ጠርሙሴም የመጨረሻ ጽዋዬም ናት። ከአስመራ ነው ይዣት የመጣሁት ለድል ብሎ እሱም ጋቤጣውን አነሳ። ጋቤጣዎቻችንን አጋጨን። ደረቁን ውስኪ ደህና አድርጌ ከተጎነጨው በኋላ ለምን እንዲህ ትላለህ ብዬ ጠየቅኩት። የምመራው ራሱን ለመስዋዕት ያዘጋጀ ጦር መሆኑን ታውቃለህ አለኝ። አውቃለሁ፣ ግን በድል ትመለሳለህ እና ገና ብዙ ጽዋዎች አብረን እናነሳለን አልኩት። ተስፋ አለኝ ብሎ ሽጉጡን ቀጭ ቀጭ አድርጎ ከፈተሸ በኋላ መያዣው ውስጥ ጨምሮ ዝም አለ። አይኔን ይሸሽ ነበር። ደረቁ ውስኪ ድፍረት ስለሰጠኝ ነው መሰለኝ በቀጥታ ወደ መጣሁበት ወደ መጀመሪያው ጉዳይ አመራሁና ምን አደረኩ? ለምንድን ነው የምትሸሸኝ ብዬ ጠየቅኩት። ከአንገት በላይ በሆነ አነጋገር የምሸሽ ይመስልሃል እንዴ አለኝ። እውነት ታሪኩ ንገረኝ። በእኔና በአንተ መካከል ምን የሆነ ነገር አለ? ለማወቅ እፈልጋለሁ። ምን ማለት ነው? ምን ሆነ? ፊያሜታ ጊላይ ተሆነ ያቀያየመችን? ማናት ፊያሜታ ጊላይ ቢልም ፊቱ ድንገት ሲለወጥ ታየኝ። እውነቱን ንገረኝ። እኔ እያወቅሁ አንተን ቀርቶ ሌላም ሰው በዚህ የማስቀይም ሰው አይደለሁም። በእንደዚህ አይነት ነገር ላይ አሁን መነጋገር ብንተው ይሻላል በማለት በነገሩ ወደፊት ላለመግፋት በቁርጠኛነት ከወሰነ በኋላ ስለ ጦርነቱ እንጫወት፣ እዚህ ምን አመጣ ብሎ ጠየቀኝ። እኔም ሁኔታውን በማየት ነገሩን ትቼ ጦርነቱ የጋዜጠኞችም ጦርነት ነው፣ ታሪክ ለመመዝገብ ነው የመጣሁት ካልኩት በኋላ ቀጥዬ ፈቃዴ ከሆነ ካንተ ጋር ለመሄድ እፈልጋለሁ ብዬ ምኞቴን ገለጽኩለት። ወዴት? ወደ ነጥብ 1702። አብደሃል? ምን ነው አንተ አብደሃል? የመስዋዕትነት ተልኮ ነው አውቃለሁ። የኔ ደም ብርቅ ነው ያለህ ማን? ወይስ ለመስዋዕት የሚቀርብ የሰባ ጠቦት መስዬ አልታየው ብዬ አሳብኩት። ሁላችንም ጋቤጣዎቻችንን እንደገና ሞላን። ደስ እያለው ሄዶ ነበር። ጥሩ ሐሳብ ነው። ቆራጥ መሆንክን አደንቃለሁ። እውነት ግን እኔ ለወስንልህ አልችልም። የበላይ ውሳኔ ይጠይቃል። የማንን? የእዝ አዛዡን ብሎ ቀጠለና ይህ ወታደራዊ ኦፕሬሽን ነው። በውጊያ ወረዳ ጋዜጠኞችን የማስተናገድ ልምድ የለንም። ስለሱ አትስጋ፣ ራሳችንን እንጠብቃለን። ጀነራልን ጠይቀዋለሁ። አንተ ከደገፍከኝ እሱ እምቢ አይልም። ስለ ታሪክ እሱ ከኔ ይበልጥ ይጨነቃል። ሸክም እንደማንሆንብህ በዚህ ውስኪ ምልልሃለሁ አልኩት። አዎ ብዙዎቻችን ስለ ግል ታሪካችን ይበልጥ እንጨነቃለን፣ ልክ ነህ አለኝ። ይህን ማለት አልነበረም፣ ግን እንዴት? ዛሬ በአዛዥነት የተሰማራ ነው ሁሉ ወጣት መኮንኖች ነን እና አብዛኛዎቻችን የስልጣን ጉጉት ሳይኖረን አይቀርም። በደህና ሁኔታ ብዙዎቻችን ምናልባት ከብርጌድ መሪነት አናልፍም ነበር። በቢሮክራሲም ውስጥ ምናልባት እንደዚሁ ሳይሆን አይቀርም።
የአንድ ክፍል ኃላፊ መሆን የማይገባው ዛሬ የመምሪያ ኃላፊ ሆኖ ይገኛል። እንዲህ አይነቱ ሁኔታ በግድ የስልጣን ጉጉትን ይፈጥራል፣ ያራባል እና ያለብንን ኃላፊነት ወደ ጎን እያልን ስልጣንን ስናባረር፣ ተንኮል ስንሸርብ፣ አንዱን በሾኬ ጥለን እንዴት እንደምናልፈው ስናውጠነጥን እንውላለን። አደገኛ አዝማሚያ ነው። አዎ እንዳልኩት ተራ ረዳት ሆነው ከመስራት ደረጃ ሊያልፉ የማይችሉ ብዙ ግለሰቦች ዛሬ እድሜ ለአብዮቱ ቱባ ሹማምንት ሆነዋል። ጥሩ ነው። አብዮቱ የመደብ ሹም ሽረት አይደል? ነው እኮ። ግን ለስልጣን ሽሚያ ሰፊ በር የተከፈተ እንደሆነ ደግ አይደለም። ጓደኛው ካጠገቡ እንደ ቀስት ወደ ላይ ተወርውሮ ስልጣን ኮርቻ ላይ ጉብ ሲል ያየ ሰው ሁሉ ዛሬ እኔ እስከማን አንሳለሁ? እገሌን አላያችሁትም እንዴ? ትናንት ምን ነበር? በማለት ስልጣን ፈላጊና አሳዳጅ እየሆነ ነው። ስልጣን የምንፈልገው ለህዝብ ጥቅም፣ እድገትና ብልጽግና፣ ኩራትና ልዕልና ቢሆን ኖሮ ባልከፋም ነበር። ግን አይደለም። ለግል ጥቅማቸውና ፍላጎታቸው ስልጣን የሚያሳድዱ ሰዎች በዝተዋል። አደገኛ አዝማሚያ ነው። በሶስት ነገሮች ምክንያት ያለምንም ችሎታ ስልጣን የሚፈልጉ ወይም ስልጣን ላይ የወጡ ሰዎች ሲበዙ አገር ይበደላል። አንደኛ፣ አገር ቀልድ አይደለም። አገር ታውቀኛለህ፣ አውቃለሁ፣ ጀርባዬን ከክልኝ አክልሃለሁ በሚል መርህ ተጠራርተው በተሰበሰቡ ሰዎች አትመራም። ሁለተኛ፣ እንደዚህ አይነት ሰዎች በስልጣን አካባቢ እየበዙ ከሄዱ አድህሮት መከተሉ አይቀርም። ሚሌቫን ጂላስ እንዳለው አዲስ መደብ እንዳይፈጠር ያሰጋል። ሶስተኛ፣ የስልጣን መባለግ የማይቀር ነው። ለምን መሰለ? በርስት፣ በቤት ክራይ፣ በልዩ ልዩ ገቢ መኩራራትና መንደላቀቅ ዛሬ ቀርቷል። የበፊቱ የገቢ ምንጭ ደርቋል። የብዙዎቻችን ግላዊ ሱስ ግን እንዳለ ነው። አብዮቱ አልወረሳቸውም። ታዲያ ምን ይሁን? ብልሃቱ ቶሎ ዘሎ ስልጣን መጨበጥ ነው። በመምሰልና በማስመሰል፣ በብልጠት፣ ባፈጮሌነት፣ በዘዴ፣ በተንኮል። የተንኮል ገበያ ደርቷል። ከዚያ እንግዲህ ምን አለ? መኪናና ቪላ ማማረጥ፣ ጥሩ መብላት፣ መጠጣት፣ መልበስ፣ መሽቀርቀር፣ በየዕለቱ የበሰለ ብርቱካን እየመሰሉ መሄድ፣ እንዲያም ሲል ቆንጆ ቆንጆዎቹን እያማረጡ ህይወትን መቅጨት፣ በስልክ ሃሎ እያሉ ቤት ለምትፈልገው ማለፊያ ቤት፣ ስራ ለምትፈልገው ማለፊያ ስራ፣ የደሞዝ ጭማሪ ለምትፈልገው ማለፊያ ጭማሪ፣ ተጠቅሞ መጥቀም፣ በልቶ ማብላት፣ ማብላትና መብላት፣ በስልጣን የተጠቀሙ ጥቅሞችን ለወደዱት ለፈለጉት እንደ ጠበል ማርከፍከፍ። ይህ ሁሉ እየታየ ነው። እኔ የምሰጋው በህዝብ ስም ተነስተን ከህዝብ እየራቅን ለህዝብ ባዳ እየሆን እንዳንሄድ ነው። ጥራት በህዝብ ስም ከሚነግዱ ነጋዴዎች አብዮቱን ማጥራት ያስፈልጋል። ለግል ታሪክ፣ ለግል ዝና ይበልጥ ስለምንጨነቅ ህብረት ጠፍቶ ግላዊ ሩጫና ጀብደኝነት ይነግሳል። እንዲህ አይነቱ ሁኔታ በተለይ በጦር ሜዳ አደገኛ ነው። እኔ ከጠላት ይልቅ በጣም የሚያሰጋኝ ይህ ነው። ምን ይደረግ? አብዮት ነው። የአብዮት ወቅት ነው። አብዮት የውሃ ልኩን እስኪያገኝ ድረስ እንዲህ አይነቱ ሁኔታ ይኖራል። አብዮት የንዑስ ከበርቴዎች ሽግሽግ ማለት አይደለም ብሎ ድንኳን ውስጥ ተሰቅሎ የሚገኘውን አንድ አርማ በልዩ ትኩረት ሲመለከት ከቆየ በኋላ በቅድሚያ የሰፊውን ህዝብ ኑሮ መኖር፣ ሞቱን መሞት መማር አለብን። ከሱ ምኞት ውጪ የሆነ ምኞት ሊኖረን አይገባም። ይህንን ተውና እንጠጣ አጃል ብሎ ጋቤጣውን አነሳ። ጠጣን። ድንገት ጸጥ ብሎ ቀረ። የቀይም ቡጦር ፉከራና ቀረርቶ ይሰማ ነበር። ዛሬ ዘፈንና ጨዋታ፣ ነገ ጦርና ሞት፣ የወታደር ኑሮ፣ ህይወት። የመንደራችንን ልጆች እየሰበሰብክ የጦርነት ጨዋታ ስታጫውተን የምትውለው ትዝ ይልሃል አልኩት ፈገግ ብሎ። የወደፊት ኑሮ ይታየኝ ነበር መሰለኝ። መኖር ደግ፣ እውነተኛውን ጨዋታ አብረን ልንጫወት ነው አልኩት። አዎ መኖር ደግ ብሎ በረጅሙ ተነፈሰና አስመራ እንዴት ናት አለኝ። አልተለወጠችም። አሁንማ ውብና አሳዛኝ ከተማ ናት። ኤርትራ በሙሉ ውብና አሳዛኝ ናት። በቀይ ኮከብ ዘመቻችን አንድ አይነት ተሐድሶ ታገኛለች ብዬ ተስፋ አደርጋለሁ። የኔም ተስፋ ይሄው ነው ብሎኝ ዝም አለ። የውስኪ ጠርሙሳችን ባዶ ሆናለች። የቀይም ቡጦር ፉከራ፣ ቀረርቶና ጭፈራ ከበፊቱ አይሎ ይሰማ ነበር። የሚያሳዝነው ተገንጣይነት በኤርትራ ምድር ያልበቀለ፣ ከኤርትራውያን ጭንቅላት ያልወጣ የባዕዳን ተጽዕኖ መሆኑ ነው። ሌላው የሚያሳዝነው ነገር ይህን የባዕዳንን የበኩር ልጅ በመሳሪያነት የሚያገለግሉትም ሆኑ የሚዋጉት የዚሁ ክፍለ ሀገር ተወላጆች መሆናቸው ነው። በሺህ የሚቆጠሩ ኤርትራውያን ይችን ውብ የሆነችና አሳዛኝ ሀገር የሚያደሙትን ያህል
በሺህ የሚቆጠሩ ኤርትራውያን ደግሞ በአንጻሩ ለዚች ሀገር ክብርና አንድነት እየደሙላት ነው። ለምሳሌ እንዳንተ ያሉት። የኢትዮጵያ ሕዝብ አማራጭ የለውም። ህልውናው አንድነቱ ብቻ ነው። አንድ ኢትዮጵያዊ አንድነቱን አጥቶ እንዴት ሊኖር እንደሚችል አይታየውም አልኩት። እኔም አይታየኝም። መቼም ሰብዕናውን አጥቶ የሚኖር ሕዝብ የለም አለኝ። በጣም አድርጎ ሲከነክነኝ የቆየ ነገር ስለነበረ ያኔ በድል አድራጊነት ሲገሰግስ የመጣው ሰራዊት ተፈተው በመፈርጠጥ ላይ የነበሩትን ወንበዴዎች እያሳደደ ሳይደመስስ ለምን ቀረ? ወንበዴዎቹ ፋታ አግኝተው ናቅፋ ላይ እንዲሰባሰቡና እንዲጠናከሩ የሆነበት ምክንያት ምን ነበር? ድሉን በማስፋት ያኔ ቢደመሰሱ ኖሮ ዛሬ ተጨማሪ መስዋዕት እንከፍል ነበር ወይ ብዬ በጥያቄ አታደፍኩት። ምናልባት ሰራዊቱ ድሉን በማስፋት የጠላትን ወገን እስከ መጨረሻው ሰው ከመደምሰስ የተገታበት ምክንያት ጠላት ሽንፈቱን ተገንዝቦ የውይይትና የእርቅ መንገድ ይመርጣል በሚል ግምት ይሆናል። እርግጠኛ አይደለሁም። የኤርትራ ችግር እንዳያልቅ የሚፈልግ ማን ይኖራል ብሎኝ ዝም አለ። ብዙ ሊያናገረኝ አልፈለገም። ልቡ ከቀይ እምቡጥ ጦሩ ጋር ነበር። በፊያሜታና በሱ መካከል ስላለው ግንኙነት ለማወቅ የምችልበት መንገድ በማጣቴ ነደደኝ። በዓሉ ግርማ ጽፎት ፍቃዱ ተክለማርያም ተረከው። ኦሮማይ የጋዜጠኞች ቡድን ቀይ እምቡጥ ከተባለው ልዩ ሻለቃ ጦር ጋር ወደ ከፍታ ነጥብ 1702 እንዲሄድ ለማሳመን የተደረገው ጥረት ቀላል አልነበረም። በመጀመሪያ አከራካሪ የነበረው ነጥብ ማን ኃላፊነቱን ይወስዳል የሚል ጥያቄ ነበር። ታሪክን ቀርጾ በማስቀረት ለትውልድ እንዲቆይ በማድረግ ረገድ ጋዜጠኞችም እኩል ኃላፊነት ያለባቸው ስለሆነ ኃላፊነትን መውሰድ የነሱ ፋንታ ነው መሆንም አለበት የሚለው ነጥብ እምብዛም አላከራከረም። ይልቅ በጣም አከራካሪ ሆኖ የተገኘው ነጥብ ቀይ እምቡጥ የተባለውን ጦር ተከትላችሁ ለመሄድ ምን አስመረጣችሁ የሚለው ልዩ ግብረ ኃይል ማለትም ራሱን በፈቃደኝነት ለመስዋዕትነት ያዘጋጀ ግብረ ኃይል እንደመሆኑ መጠን እሱን አጅባችሁ መሄድ አጉል ጀብደኛነት ይሆናል በማለት ይህን ልዩ ግብረ ኃይል አጅበን እንዳንሄድ የሚከላከሉን አንዳንድ አዛዦች ሲኖሩ ከቀይ እምቡጥ ጦር የበለጠ ተልእኮ ያላቸው ጦሮች አሉ፣ እነሱን ተከትላችሁ ብትሄዱ ሁኔታው ለስራችሁ ያመቻል እንደምትሉት በእርግጥ ታሪክን ቀርጻችሁ ለትውልድ የማስቀረት ዓላማ ካላችሁ በዚሁ ግንባር ከሚዘምቱት ብርጌዶች ጋር ብትሰለፉ ይሻላል በማለት የከረረ ክርክር የሚያቀርቡም ነበሩ። በግልጽ ከኔ ጋር ለምን አትመጡም የሚሉ አዛዦችና የፖለቲካ መምሪያ ኃላፊዎችም ነበሩ። ከቀይ እምቡጥ ልዩ ጦር ጋር ለመዝመት አንደኛውን ቆርጬ ነበርና በሐሳቤ ጸናሁ። ጓድ ጸጋዬ በጦር ሜዳ ሐሳበ ግትርነት ቦታ የለውም አለኝ የናደው እዝ አዛዥ ጢሙን እየጎነተለ። እኛም በፈቃደኝነት ራሳችንን ለመስዋዕትነት ለማቅረብ መብት አለን። ወደ ከፍታ ነጥብ 1702 እንሄዳለን። በቃ በዚህ ነጥብ ላይ በመከራከር ለምን ጊዜ እንደምናጠፋ አይገባኝም በማለት የመጨረሻ ሐሳቤን አጠናክሬ ገለጽኩ። ምን ቸገረኝና ጦር ፍርድ ቤት የለኝም። ሐሳቤን የሚያስለውጠኝ ነገር አልነበረም። እኔም እንደ ኮሎኔል ታሪኩና እንደ ቀይ እምቡጥ ጦር አባሎች ከፍታ ነጥብ 1702 የከረረና የጋለ ስሜት እያሳደረብኝ ሄዶ ነበር። ወኔያቸው ወኔ፣ ህልማቸው ህልሜ ሆኗል። ድላቸው ድሌ ይሆናል። ሞታቸውም ሞቴ። ቀንም ሆነ ሌት ከፍታ ነጥብ 1702 ጫፍ ላይ ወጥቼ ስቆም በእውኔም ሆነ በህልሜ ይታየኝ ጀምሯል። ከፍታ ነጥብ 1702 ሁለተኛ ተፈጥሮዬ ሊሆን ምንም አልቀረውም። ከስብሰባው ስንወጣ ኮሎኔል ታሪኩን ምን ነው ዝም አልክ? ልትደግፈኝ ይገባ ነበር አልኩ። ምን ብዬ አለኝ። ወሳኝ ተልእኮ ነው በማለት ደግሞ ለራሱ ታሪክ ሲል ነው ይበሉኝ። ቢልሁስ እኔ ማስብለትና የሚጨነቅለት የግል ታሪክ የለኝም ካለኝ በኋላ ረጃጅም እጆቹን የት እንደሚያስገባቸው እየተቸገረ ለማንኛውም ነገር እንኳን ደስ ያለ፣ ከዛሬ ጀምሮ በእኔ ቁጥጥር ስር መሆንክን ወቅ እና ቀልድ የለም እመነኝ፣ ምን አቀበጠኝ ብለህ የምትቆጭበት ጊዜ ሩቅ አይደለም ብሎኝ ሄደ። ረጃጅም ቅልጥሞቹን እየዘረጋ ጠመንጃ ሲይዝ ብቻ ነው እጆቹን ምን ላይ እንደሚያውላቸው የሚያውቀው። እግሮቹም ቅልጥፍና የሚያገኙት በጦር ሜዳ ብቻ ነው ይባላል። ካልጎተጎቱት በስተቀር ብዙ አይናገርም።
ጊዜውን የሚያሳልፍበት ልዩ ነገር የለውም። ጠርሙስ ውስኪ ፊቱ ገትሮ ዝም ብሎ ይጠጣል። አንዳንዴ በጦር ሜዳዎች ካጠገቡ የወደቁትን የጦር ባልደረቦቹን እያሰበ ዝም ብሎ እንባውን ያፈሳል። ተጫዋችና ደስተኛ የሚሆነው በጦር ሜዳ ነው ይባላል። እሱን በጦር ሜዳ የማይበት ጊዜው ሩቅ አልነበረም። ቀይ እምቡጥ ሻለቃ ጦር ያን ቀን ከሰዓት በኋላ በ1300 ሰዓት እንዲነቃነቅ ታዞ ነበር። ልክ በተባለው ሰዓት ከአፋበት ተንቀሳቀስን። ቀይ እምቡጥ ጦር እግረ መንገዱን ቀደም ብሎ ለተነቃነቀው ለ17ኛ ክፍለ ጦር ብርጌዶች ስንቅ የማድረስ ተልእኮ ነበረው። ስንቅ የጫኑ ብዙ የሲቪል ከባድ መኪናዎች ከጦሩ ጋር አብረው ተነቃነቁ። ቀይ እምቡጥ ጦር የታጠቀው ቀላል መሳሪያዎች ብቻ ነበር። ጦሩ ከሰፈሩ የተነቃነቀው በጠንካራ ሞራልና በጋለ ስሜት ነበር። ጦሩ በጥሩ ሞራል የተነቃነቀው ቀደም ሲል ወደ ሰሜን የተነቃነቁት 17ኛና አንበሳው 3ኛ ክፍለ ጦሮች የመጀመሪያ ምዕራፍ ግዳጃቸውን በተሳካ ሁኔታ ፈጽመዋል የሚል አስደሳች ዜና ስለደረሰ ነበር። የቀይ ባህርን ዳርቻዎች ይዞ ወደ አልጌና የሚገሰግስ በመምሰል ወደ ሰሜን ሄደው የአንበሳው 3ኛ ክፍለ ጦር አንድ ክንፍ ድንገት ወደ ግራ በመታጠፍ ጠላት ባላሰበውና ባልጠበቀው መንገድ በሚያስደንቅ ፍጥነትና ቅልጥፍና ሮራ ጸሊም የተባለውን ቁልፍ የሆነ ወታደራዊ መሬት በቁጥጥሩ ስር አዋለ። የወገን ጦር አመጣጥ ድንገተኛ ስለሆነበት ግራ ጎኑ የተጋለጠው የጠላት ጦር የመከላከል ውጊያ ለማድረግ አልቻለም። ሞኙ 3ኛ ክፍለ ጦር ወደ አልጌና በመጓዝ ላይ ነው የሚል ግምት በጠላት ዘንድ በማደሩ ፍጹም ተዘናግቶ ነበር። የጠላት ወገን የሞተው ሞቶ የተማረከው ተማርኮ የተረፈው እግር ያውጭኝ እያለ ትጥቁን ጥሎ ነፍሱን ይዞ ፈረጠጠ። ከደረሰው ሪፖርት ለመረዳት እንደተቻለው 2000 የጠላት ሬሳ አስቆጥረው 77 ማርከው ከ317 በላይ ልዩ ልዩ መሳሪያዎችንና የመገናኛ ሬዲዮኖችን የተረከቡበት ውጊያ ነበር። በእርግጥም ፍጹም የሆነ ታክቲካዊ ድል ነበር። እንዲሁም ከቀምጫዋ ተነስቶ በናሮ ሜዳና በቲክሲ ሸለቆ መሃል ለመሃል እየሰነጠቀ ወደ ሮሆረት የተሰበቀው 17ኛ ክፍለ ጦር ከአንድ የድል ምዕራፍ ወደ ሌላ የድል እርከን በአስደናቂ ፍጥነት እየተሸጋገረ ሄዶ የጠላትን የግራ ሰበራ እየጠበቀና ሰርጦችን እየዘጋ የጊልሳን ወይም የቲክሲን ዝቅተኛ መሬት ግራና ቀኝና ከምዕራብ በኩል የሚገኙትን ከፍተኛ ወታደራዊ ገዢ መሬቶች ከቁጥጥሩ ስር በማዋል የናቅፋን በር በማንኳኳት ላይ ይገኛል የሚል ዜና በደረሰ ጊዜ በቀይ እምቡጥ ጦር ላይ ያደረው ደስታ ከዳር እስከ ዳር አስተጋባ። ጦሩ በሞራል እየተሰበቀ ወደፊት ይወረወር ጀመር። ቃኝ ወይም አብሪ ኃይል ማስቀደም አልነበረበትም። ዝም ብሎ ወደ ግቡ መምዘግዘግ ነበር። ቀይ እምቡጥ ጦር 17ኛ ክፍለ ጦር ሰባብሮና ጠርጎ ባለፋቸው የድል ጎዳናዎች ስለነበረ የሚጓዘው በመንገድ ላይ የጠላት እክል እንደማያጋጥመው አስቀድሞ አውቋል። የ17ኛ ክፍለ ጦር አንዱ ግዳጅ ለቀይ እምቡጥ ሻለቃ ጦር መንገድ እያጸዳ ሁኔታዎችን አመቻችቶ መቆየት ነበር። ቀይ እምቡጥ ለልዩ ተልእኮ የተሰለፈ እንደመሆኑ መጠን ወደ ከፍታ ነጥብ 1702 እየተዋጋ እንዲሄድ አስቀድሞውኑ አልተፈለገም። 3ኛና 17ኛ ክፍለ ጦሮች ናቅፋ ለመግባት ከጊልሳ ሸዊ አልፎ የሚሄደውን የእግር መንገድና ወደ ናቅፋ አልጌና የሚያገናኘውን መንገድ መዝጋት፣ እስካሁን የያዟቸውን ቁልፍ ቦታዎችና ግራቀኝ ክንፋቸውን ማጠናከር ነበረባቸው። ነገር ግን ይህን ለማድረግ የመሬቱ ቅርጽና ስፋት አይፈቅድም። በዚህ ላይ ጠላት መንገዱን ለመዝጋት ይሻማል። ጠላት ተሻምቶ መንገድ እንዳይዘጋም ሆነ ወደ ናቅፋ የሚያረማምዱትን እንደ 1821፣ 1827፣ 1969 ያሉትን ከፍተኛ ነጥቦች ለመያዝ ለነዚሁ ሁሉ ቁልፍ የሆነውን ከፍታ ነጥብ 1702 በቅድሚያ መስበር በጣም አስፈላጊ ሆኗል። ጠላትም ይህንኑ አውቆ ይህን ገዢ መሬት ላለመልቀቅ ነጥብ 1702 ወይም ሞት በማለት መሽጎ ይጠብቃል እና የ3ኛና የ17ኛ ክፍለ ጦሮች ቀሪ ግብ በቀይ እምቡጥ ጦር ተልእኮ መሳካት ወይም አለመሳካት ላይ ያረፈ ነበር። የተጣለበትን ኃላፊነትና አደራ የማያውቅ አንድም የቀይ እምቡጥ ጦር አባል አልነበረም። ይኮሩብናል፣ አናሳፍራቸውም፣
በእኛ ሬሳ ክምር ላይ ወደ ናቅፋ ይረማመዳሉ። ነጥብ 1702 ላይ የቀይ ኮከብ ዘመቻችንን ቀይ ትርኢት እናሳያለን። እጅህን አትስጥ፣ ልቡ ላይ መቆም ነው። ማን ይፈራል ሞት? ታሪኩን የመሰለ ጀግና የጦር ገበሬ ይዘን የወንበዴዎች ጦር ፊታችን ማናባቱ ሊቆም? እንደ ታሪኩ ደረታችንን ገልብጠን ነው ምንገባበት የሚሉ ኃይለ ቃላት በጦሩ ዘንድ በየቦታው ይነገሩ ነበር። አሸዋማው መሬት ብቻ ነበር አልፎ አልፎ የጦሩን ፈጣን ጉዞ የሚገታው። 2 ከባድ የጭነት መኪናዎች አሸዋ ውስጥ ገብተው ተቀረቀሩ። የአየሩ ግለት እያየለ ሄዷል። እንፋሎት የመተንፈስ ያህል ነበር። የምንጓዘው ሸለቆዎችን ተከትለን ስለነበር ንፋስ ጨርሶ የሚነፍስ አይመስልም። እፍን ያደርጋል፣ አያስተነፍስም። በማጅር ግንድ የሚንቆረቆረው ላብ እንደ ውሃ ይጨመቃል። እያንዳንዱን ሰው ከወደ ጀርባው ሲመለከቱት ዝናብ የዘነበበት መስሎ ይታያል። መኪናዎቹ ተገፍተውና ተጎትተው እስኪወጡ ድረስ ጦሩ ተገን ይዞ ቆመ። ያለ ግራር ዛፎችና ቁጥቋጦዎች ሌላ የሚታይ የዛፍ ዘር አልነበረም። አካባቢው ድንጋያማ ኮረብታዎች ይበዙበታል። ጥቂት ወታደሮች አካባቢውን ለመቃኘት ሄደው ነበር። ሌሎች ብዙ ወታደሮች አሸዋ ውስጥ ገብተው የተቀረቀሩትን መኪናዎች ይገፋሉ፣ ይጎትታሉ። ኮሎኔል ታሪኩም ከወታደሮቹ ጋር አብሮ ይሰራል። ወታደሮቹን እሱ የማይሰራውን ነገር ፈጽሞ አያሰራቸውም። የሚገርመው ነገር ላብ የሚባል ነገር አይታይበትም። ድንገት ቅልጥ ያለ ተኩስ ይሰማ ነበር። ጦሩ በያለበት በደረቱ መሬት ያዘ። የማደርገው ነገር ጠፍቶኝ ባለሁበት ተገትሬ ቀረሁ።